ኢየሱስ ያድናል። የምናገረው የጌታ ቃል የቃሉ ሐሳብ እንደምን ነው? ጌታ አይቀደምም። አሜን። ጌታ ምን አይልም? ጌታ እኮ አይቀደምም። አሜን። አምላክሽ አይቀደምም በልና ባጠገብ ላለ ሰው ነገር ማን አይቀደምም? አምላካችን ምን አይሆንም? አይቀደምም። ጌታ አይቀደምም። ስሙ ይባረክ። ሁላችንም እጃችንን አንስተን እንጸልይ። አይናችንን ጨፍነን ከልባችን ጋር እጃችንን ወደ ጌታ አንስተን ጥቂት እንጸልይና ከእግዚአብሔር ጋር አውሩ። አምላካችን እግዚአብሔር ክብር ለስምህ ይሁን። እናመሰግንሃለን፣ እናመሰግንሃለን፣ እናከብርሃለን። የተወደደውንና ተከበረውን ስምህን እንጠራለን። መርገም ዛሬ ይሰበር፣ የጨለማ ጉልበት ይመታ። አጋንንቶች ያቀዱትና ያሰቡት ዛሬ በኢየሱስ ስም አይሳካላቸው። ሟርተኛ መንፈስ ዛሬ መትቻለሁ። ጨሌን የጨለማ መንፈስ እመታለሁ። እግዚአብሔር በሕዝቤ ላይ የወጣ የጠላት አዋጅ ይቀየር። በኢቴ ላይ የተሰራ መሰራ አይከናወን። በወንድሜ ላይ የተሰራ መሰራ አይከናወን። ነፍሰ ገዳዩን አንገቱን ሰበርኩ፣ ወገቡን ወጋሁት፣ ምንጩን አደረቅሁት፣ ጉልበቱን መታሁት። እሳቱ ደቀበት፣ አይሳካለት፣ ደግሞ ማይከናወንለት፣ እድል ፋንታ አይኖረው። ከኢቴ ዙሪያ ላይ ረገምኩት፣ ከወንድሜ ዙሪያ ላይ መታሁት። ምንጩ የደረቀ ይሁን። ስኬቱን በኢየሱስ ስም ካንቱ አድርጌአለሁ። የኢቴ ነገር ዛሬ ይውጣ፣ የወንድሜ ነገር ዛሬ ይውጣ። እናመሰግንሃለን። ክብር ለአንተ ይሁን፣ ምስጋና ሁሉ ለአንተ ይሁን። እግዚአብሔር አምላክ ሆይ አንተ ትልቅ ነህ። እልልታ ለስምህ ይሁን። እናመሰግናለን። አሜን። በሆነው በኢየሱስ ስም አሜን። የእግዚአብሔር ስም ብሩክ ይሁን። ጌታ አይቀደምም። ጌታ ምን አይሆንም? ጌታ ፈጽሞ አይቀደምም። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነብላችኋለሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ እንዲህ ይላል። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ ውሃን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው መሰለለ ብዙ ሕዝብ ተኝቶ ነበር። ምን ሆኖ ነበር? አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃ መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚህ ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበር አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ምን ሆነ? ሄደ ይላል። አላቅም በዚህ ሰዓት በዚህ ቀን እግዚአብሔር የችግሩን ማዕበል እግዚአብሔር ገጽጾ ጸጥ የሚያደርግለት ሰው አለ። ጸጥ የችግር ማዕበል የመከራ ማዕበል ኢየሱስ ያድናል። አሜን። የሚያናውጣውን እግዚአብሔር ወገኖቼ የሚያናውጣችሁን የሚያስጨንቀንን እግዚአብሔር ያስጨንቃል። የሚያናውጣችሁን እግዚአብሔር ያናውጣዋል። ክብር ለጌታ ለኢየሱስ። የሚገርም ነው። ስለዚህ ሰው ሁላችንም እግዚአብሔርን ቃል እንደምናነበው እግዚአብሔር ቃል እንደሚለው ይህ ሰው 38 ዓመት ሙሉ በደዌ አልጋ ላይ ተኝቶ የሚኖር ሰው ነው። 38 ዓመት 1 2 በሉ እንግዲህ 38 ዓመት ቁጥሩ ወገኖች ለመጥራት ቀላል ሊመስል ይችላል። ግን ይህ ሰውዬ
ሙሉ በሙሉ በደዌ አልጋ ላይ ነው 38ቱንም ዓመት የከረመው። አሁን ይህ ሰው መሄድ የማይችል ሰው ነው። መውጣት የማይችል ሰው ነው። መስራት የማይችል ሰው ነው። መንቀሳቀስ የማይችል ሰው ነው። እንደኛ ደግሞ ቸርች ሆኖ ሄዶ መቀመጥ የማይችል በከባድ ሁኔታ ውስጥ በህመም ውስጥ ነው ያለው። ህመም ደግሞ አያምጣ፣ እግዚአብሔር አያምጣ። የበሽታን ቀንበር እግዚአብሔር በኢየሱስ ስም ከህዝቡ ላይ ይስበረው። ሌላ ነገር ወገኖች ምንም ቢሆን ፋታ ይሰጣል። ታመመ ሰው ከባድ ነው። ህመም ከባድ፣ በሽታ ሲመጣ ትግስት አይሰጥም። ሌላ ነገር መቋቋም ትችላላችሁ። ባለው ሁኔታ እንደምንም መወጣት ሙከራ ማድረግ ይቻላል። ግን የታመመ ሰው ቀን ሌሊት ሁሉ ጊዜ በአልጋ ላይ የተኛ ሰው የሚገርም እኮ ነው። አሁን ይህ ሰው 24 ሰዓት የሚያየው ወገኖቼ ቤቱን ብቻ ነው። የተኛበትን አልጋና ጣራውን ብቻ ማየት ነው። አሁን ለዚህ ሰው መፍትሄ ከሰማይ ካልመጣ በስተቀር ከባድ ነው። የሚገርመው ነገር ደግሞ አንዳንድ እኮ አስቸጋሪ ህመም ካለ ወይ አንዳንድ ሰው መሞት እንደው ሞትን እንመርጥ የለም በቃ ቢሞት የሚሉ ሰዎች ብዙ ሰዎች አሉ። አስጨናቂ ነገር ሲታይ ወይ አንድ ሰው የማይድን ከሆነ ወይንም ወገኖች የማይፈወስ ከሆነ ሞት ይሻላል የሚያስብል ሰዎችም ይፈርዳሉ። በቃ ቢሞት ይሻለው ነበር የሚያስብል አይነት። የሚገርማችሁ ለዚህ ሰው ደግሞ ሞትም የለም ፈውስም የለም። 38 ዓመት የእግዚአብሔር ቤተሰቦች ዛሬ የሚያስጨንቃችሁን ነገር እግዚአብሔር ያስጨንቃል። ከባድ ነው። ሰውየው ሁኔታ በጣም አስጨናቂ ነው። ወይ መዳን አልቻለም፣ ወይ መፈወስ ወይንም መሞት አልቻለም። ዋልሞተ ዋልዳን ያስጨንቃል። በስጋ ለማሰብ ከአእምሮ በላይ ችግሩ ወገኖች የማይፈታ ነው። 1-2 ሲባል 38 ዓመት ነው ቁጥሩ። የሚገርም ለማሰብ ይከብዳል። ለአእምሮ ከባድ ነው። ጤናው አልጨመረም። እንደገና በደዌ አልጋ ላይ ነው አለው። ዋልሞተም እንደገና በአልጋ ላይ ነው አለው። እግዚአብሔር አንድ ነገር እያለኝ ነው። የህይወትን ድግግሞች ዛሬ እመታለሁ እያለ ነው። የዚህ ሰው ህመም ነው። ከህመም የከፋ ለውጥ የከለከለ ነገር በህይወታችሁ ላይ በእውነት እድሜን ያላኩ ሰዎች አሉ። ቃል በቃል ዘመኔን ሁሉ እንዲህ በእንደዚህ አይነት ሁኔታ ያላኩ ሰዎች አላችሁ። እግዚአብሔር ዛሬ እንዲህ ያለኝ ነው። ይህንን ችግር ከአንተ ላይ እመታለሁ ያለ፣ ከአንቺ ላይ ይህንን ችግር እግዚአብሔር ይመታለሁ ያለ ነው። እመንና ተቀበል። በኢየሱስም ጌታ ያነሳዋል። በቃ ማይፈታ አይነት ጥያቄ ቀንም ያው ማታም ያው አምናም ያው አቻምናም ያው መቼ ነው ያላችሁ? እግዚአብሔር አይቀደምም። በአጠገብ ያለውን ሰው እግዚአብሔር አይቀደምም በሉልኝ። ያው አይከብድም። ያው የሆነ ችግር ውስጥ ነው ያለው። የትም መንቀሳቀስ መሄድ አይችልም። ግን እኔ የገረመኝ አንድ ነገር አለ። ሰውዬ ልሙት ብሎ ሲጠይቅ አይታይም። ተስፋ ያደርጋል ነው የተባለው። ፈውስ ይጠብቃል ነው የተባለው። አጨብጭብ ብለህ ለዚህ ሰውዬ ተስፋ ምን ይጠብቃል? ፈውስ ይጠብቃል። ስንት ዓመት ታሞ 38 ዓመት ታሞ አሁንም ፈውስ ይጠብቃል። የእግዚአብሔር ቤተሰቦች እግዚአብሔር ኃያል አምላክ ነው። እግዚአብሔር አይረፍድበትም፣ አይመሽበትም፣ ጊዜም አያልፍም። በእንደዚህ አይነት ወዳጆቼ በራሳችሁ ሁኔታ በራሳችሁ ነገር ውስጥ ገብታችሁ ዘመኔ አለቀ
የምትሉ ሰዎች አላችሁ። በድምፅ ነው የምሰማው። በእንደዚህ አይነት ሁኔታ እድሜ አለቀ ያላችሁ ሰዎች እኔ በዚህ ጉባኤ ላይ አለሁ። የጌታ መንፈስ እንዲህ ይላል፣ ዘመንህ አያልቅም፣ ጊዜሽ አያልቅም፣ ዘመን አያልፍም። እግዚአብሔር እያለ እንደ ዘመን ያልፋል። ጌታ ጌታ እያልክ ምንም ድካም ቢኖር ወደ ጌታ ቤት እየመጣ አምላክን እፈልጋለሁ እያልክ የፈለግሽው ጌታ ጣልቃ ይገባል። የፈለግከው ጌታ በነገር ላይ ጣልቃ ይገባል። አስጨናቂውን ደግሞ ጌታ ይመታዋል። አሜን። ዛሬም ወገኖች ጌታ የሚመታው ነገር አለ። ጉባኤ ላይ ገብቼ በዘይት እጸልያለሁ። እግዚአብሔር ዛሬ የሚሸኘው ነገር አለ በኢየሱስ ክርስቶስ ስም። ወገኖቼ መርዘኛውን እባብ ጌታ እጅ ይመታዋል። ዛሬ እባቡን ጌታ ይመታዋል። እባብ ሲመታ እያየውን እባብ በእባብ ምን ደግ ነገር ምን ጥሩ ነገር አለው? መርዘኛ ነው ወገኖቼ። የሚንቀሳቀስ እባብ፣ በአየር ላይ የሚንቀሳቀስ እባብ የእግዚአብሔር እጅ ዛሬ ይመታዋል። ሃሌሉያ። እባቡ ይመታል በልባካል። እባቡ ምን ይሆናል? ይመታል። ይመታል። ጤናን የያዘ እባብ ይመታል። ቻካ ፖርዳን ያላባስ ለባራኒ ያላማዲያ ዘመናችሁን የያዘ እባብ ይመታል። ቤተሰባችሁን የያዘ እባብ ይመታል። እንዳትጸልዩ የከለከለ እባብ ይመታል። እንዳትተጉ የሚያደርግ እባብ ይመታል። ፍርሃትን የሚረጭ እባብ ይመታል። ይመታል። እባቡን ጌታ ነው የሚመታው። ሃሌሉያ። ጌታ ይመታል ዛሬ። አስጨናቂ እባብ፣ ሰላም ከልካይ ወጣው ስትሉ መልሶ አሳዶ የሚይዝ የፈርዖን መንፈስ እኮ ነው። ፈርዖን አመለጥን ስሉ ትንሽ እድት ስሎ ሮጦ ይይዛቸዋል። እንደገና ወጣን፣ በቃ ጸልልን፣ በቃ ህዝብን ይዘ ውጣ ይልና እንዴት ምን ሆነን ነው ለቀቅ ነው ብሎ አሳዶ ይይዛል። ይወላችሁ እንዳትለወጡ ህይወትን ድግግሞሽ፣ ኑሮን ድግግሞሽ፣ ጸሎት ህይወታችሁን ድግግሞሽ ያደረገ በጌታ በኢየሱስ ስም ዛሬ ይሸኝ። በኢየሱስ ስም አሁን ይሸኝ ድግግሞሽ። እስቲ በቃኝ በሉ ባካችሁ። የፈርዖን መንፈስ ድግግሞሽ መንፈስ ህይወትን ድግግሞሽ ያደረገ በረከትህን ያዘ እንደ አልፋችሁ እንዳትሄዱ ድግግሞሽ ያደረገ የክፋት መልእክተኛ መንፈስ ሚታ እያለኝ ነው። በጌታ በኢየሱስ ወግቸዋል። አሜን በል ተቀበል። በኢየሱስ ስም ወጣ። በኢየሱስ ስም እና ስልጣን ቤታችሁ ላይ የሚንቀሳቀስ፣ ሰፈራችሁ ላይ የሚንቀሳቀስ፣ በልጆቻችሁ ላይ የሚንቀሳቀስ፣ በጤናችሁ ላይ የሚንቀሳቀስ የአውሬ ጉልበት አናቱ ተወጋ ይሆን። መንፈሱን መትቼዋለሁ፣ ተመታ ይሆን። ድግግሞሽ አደረገ ፈርዖን መንፈስ። አስጨናቂ ምንድን ነው ያላችሁ ሰዎች፣ ምንድን ነው ይህ ሰው? በቃ ስቃይ ውስጥ ነው አለው። አንዲት መጠመቂያ ውሃ ኩሬ ነበረች ቤተሳይዳ በምትባል አካባቢ 5 መመላለሻ መንገዶች ባሉባት ያቺ ውሃ ኩሬ የሚገርማችሁ መልአክ በሚያንቀሳቅስበት ጊዜ ፈውስ ይሆናል። መልአክ ነው የሚመጣው። መልአክ ይመጣና ውሃውን ነካ ሲያደርግ ሰውየውን ሰዎች አምጥተው አስቀምጠውታል። ግን ፈውስ ያለው ደግሞ አንደኛ የገባ ሰው ብቻ ነው ምድነው። በውሃው ላይ ሁለተኛ ሶስተኛ የገባ ሰው አይድንም። የሚገርማችሁ ነገር ውሃውን የሚያንቀሳቅሰው ማን ነው? የጌታ መልአክ ነው። መልአክ ይመጣል፣ ውሃውን ያንቀሳቅሳል። አቅም ያለው ገብቶ ዱብ ካለ ከማንኛውም አይነት በቃ ነፃ ወጥቶ ነው የሚሄደው። ምንም አይነት ህመም ይሁን ፈውስ ያለው ይሁን ፈውስ የሌለው በዛች ኩሬ አንደኛ ለገባ ሰው ቶምቦላ ነው ማለት ነው። አያችሁ። ነገር ግን ይሄ ሰው
38 ዓመት በደዌ አልጋ ላይ ነው የቆየው። አንደኛ መሆን ቢፈልግ አንደኛ መሆን አይችልም። ለምን? አቅም የለውም፣ ጉልበት የለውም። 38 ዓመት በደዌ አልጋ ላይ የተኛ ሰው መንቀሳቀስ አይችልም፣ መሄድ አይችልም። እንዴት አድርገው ቤተሰቦቹ አምጥተው እንዳስተኙት አይታወቅም። የሆኑ ሰዎች አምጥተው በውሃው አጠገብ ላይ አስተኝተውታል። የሚገርመው አሁን በዛች ውሃ አጠገብ ላይ ተኝቶ ነው ያለው። ልክ የእግዚአብሔር መልአክ ደግሞ የሚመጣበት ቀን አይታወቅም። ቀን አለው። እግዚአብሔር በላከው ሰዓት ነው የሚመጣው። ነካ ካረገ ግን ወገኖቼ ውሃው ይንቀሳቀሳል። በዛ ሰዓት ደግሞ እንደምንም አንደኛ የገባ ሰው በቃ ሙሉ ፈውስ አገኘ ማለት ነው። ዛሬ እኔ ልናገር፣ ዛሬ ቀናችሁ ደርሷል። ዛሬ ቀንሽ ደርሷል። አረ ዛሬ ቀኔ ደርሷል። ያንተ ፈውስ ዛሬ ነው። መጽሐፍ ይላል የመዳን ቀን መቼ ነው ይላል? አሁን ነው። አረ አሁን ነው በሉ። የመዳን ቀን መቼ ነው? አሁን። ይሄ ቃል እኮ የተቀመጠው ለእኔና ለእናንተ ነው። ከነበርክበት ችግር ዛሬ በኢየሱስ ስም ትወጣል። ይሄ እግዚአብሔር ቃል ዛሬ ያወጣል። የሚገርም ነው። ልክ መልአኩ ይመጣና ውሃውን ሲያንቀሳቅስ ጎበዝ የሆነ ሰው ይገባል፣ አቅም ያለው ሰው ይገባል። ይሄኛው ግን አሁንም ዝም ብሎ ቁጭ ብሎ ያያል ማለት ነው። መግባት ይፈልጋል፣ አልቻለም። አያችሁ፣ ተይዟል። የተያዛችሁ ሰዎች እግዚአብሔር እንደዚህ ያለኝ ነው፣ ጸልይ ያለኝ ነው። በጌታ በኢየሱስ ስም ትወጣላችሁ። እጃችሁን ከፍ አድርጉ እስቲ። የሚገዳደራችሁ የሚፋለማችሁ አውሬ ዛሬ ተወጋ ይሆን። ነገራችሁን ተብትቦ የያዘ አውሬ ተወጋ ይሆን። በናዝሬቱ መርዘኛ መንፈስ ተመታ ይሆን። ወራባሰላዳና ሚና ቦሽ የራራሪራ ሾላ ባራንዶ ረባኩላ ባራንዲያ ያ ለልጄ ደረስኩላት ብሏል። ላንተም ዛሬ ይደርስልሃል። ሃሌሉያ! አመት ሃሌሉያ! ሻላማሮ ደቦስ ቦራማባቦ ቦስ ቦራማማባቦ ሆራማማባባ እራናና ማራናና ሞራናዲያስ ረማራዳዳዳዳዳዲያስ ይ 38 ዓመት እኮ ነው ድግግሞሽ። ወንድሜ እህቴ፣ ምንድን ነው ያንተ ጉዳይ? የሚገርም ነው። ለዚህ ሰው ያለው ሰው አንደኛ ገብቶ እየሄደ ነው። ማን ይረዳኛል? እሷን እንደዛ ነው የሰማሁት። ማን ይረዳኛል ስትል እኔ እግዚአብሔር ሊረዳት መጣሁ። ዛሬ ልጄን ሊፈታት መጣሁ አለኝ ጌታ። ሳር ታማቃልጦ ዲያላ ቤራባስ 38 ዓመት የሚገርም እኮ ነው። ሰውዬ ጋር ጌታ መጣና ኢየሱስ በአካል መጥቶ ጠየቀው። ኢየሱስ እንደሆነ አያውቅም። ሰውዬ ኢየሱስን አያውቅም። መልአክ እየጠበቀ ነው አለው። ዛሬ ኢየሱስ ይመጣልሃል። ሰውዬ ማን እየጠበቀ ነው? የእግዚአብሔር መልአክ ውሃ እንዲነካ እየጠበቀ እንጂ ኢየሱስ በአጠገቡ እንደቆመ አላወቀም። ዛሬ ወዳጆቼ እግዚአብሔር እኔ ላንተ ቅርብህ ነው ይላል። ቅርብሽ ነኝ ይልሻል እግዚአብሔር።